በኮሪደር ዙሪያና አካፋይ መንገዶች ላይ እየተደረገ የሚገኘው ስራዎች በጣም ሰፊም ስለሆነ ይሄንን ሀረማያ ዩኒቨርሲቲ በወርልድ ሪሶርስ ኢንስቲትዩትና አጋሮቹ እንዲሁም በድሬዳዋ ከተማ አስተዳደር በትብረት የሚከናወነው የደቻቶ የወንዝ ተፋሰስ የከተማ ችግኝ ተከላ መርሃ ግብርን ነው ዛሬ የምናስጀምረው። ይህንን መርሃ ግብር በተመለከተ ዶክተር አክሊሉ ፍቅረስላሴ ከወርልድ ሪሶርስ ኢንስቲትዩት የአፍሪካ ከተሞች እንዲሁም የኢትዮጵያ አስተባባሪ ገለጻ እንዲያደርጉልን ወደ መድረክ በአክብሮት ጋብዛለሁ። ዶክተር አክሊሉን በሞራል ሸኝሉ። ችግኝ ተከላ በዓል በሰላም ተገናኘን እንላለን። ለመምጣታችሁ በጣም እናመሰግናለን። ማህበረሰባችን ውብ እንዲሆን ከማድረግ አኳያም ጥሩ ስራዎች እየተሰራ ያለ ተቋም ድርጅት ነው ሰንካሳ። ከዛ ውጪም ደግሞ አሁን የምናያቸው ከ12000 በላይ ችግኞች የሚተከሉባቸው ይህንን ፕሮግራም ለማሳካት በተለይ ድሬዳዋ ከምንም በላይ ከዛፍ ጋራ የሚያያዙ ነገሮች ከህይወታችን ጋራ አንድ አካል አድርገን ስለምንቆጥረው የኛ ማህበረሰብ